እናዋህዳለን። ዩቲዩብ ተመልካቾቼ ዛሬ እንግዲህ ኪችን ውስጥ ነኝ ማለት ደግሞ ያው ኩክ ለማድረግ ነው ማለት ነው። አክቹሊ ዛሬ የምሰራው ኩኪንግ ተብሎ አይጠራም not sure ያው ሰላጣ ነው የምሰራው። የፋሚሊ የምትበሉት አይነት ሰላጣ እንዴት እንደምንሰራ አሳያችኋለሁ። ከግብአቶቹ ስንጀምር መጀመሪያ ዋናው ኢንግሪዲየንት የሚሆነው ሰላጣ ነው። ስለዚህ ሰላጣ፣ ከዛ ደግሞ ጥቅል ጎመን ግማሹንም መጠቀም እንችላለን። ትንሽ ስለሆነች እቺ ሙሉውን መጠቀም እንችላለን። ይሄ ዚኩኒ ነው ግን ቢገኝ ኩከምበር ወይም ኪያር ቢሆን ጥሩ ነው። ዚኩኒ፣ ከዛ ቲማቲም፣ አቮካዶ፣ ይሄ ለሶሱ ዋና እንትን ነው ኢንግሪዲየንት ነው ሶሱን ለመስሪያ። ካሮት፣ ቃሪያ፣ ሎሚ ከሌላችሁ አችቶ መኖር አለበት። ከሌላ ሎሚ መጠቀም እንችላለን። አችቶ የለኝም ሰው እና ቀይ ሽንኩርት ኦልሬዲ ከትፌዋለሁ እየጀመርኩት ስለነበረ። ቁንዶ በርበሬ ያው ሶሱን ለመስራት ቁንዶ በርበሬ ጨው ስለሆነ እሱን በኋላ አሳያችኋለሁ። ስለዚህ ሁሉን ነገር ከማድረግ በፊት መጀመሪያ የምንጀምረው ንጽህና ስለሆነ መጀመሪያ እጃችንን ነው መታጠብ ያለብን። ስለዚህ እጄን ታጠባለሁ። ሰላጣውን መጀመሪያ መዘፍዘፍ አለብን በጨው አድርገን። ያው ከውጪ የሚገዛ ነገር መዘፍዘፍ አለበት በደንብ እንዲለቅ። አቤት አለው። ስለዚህ ቺን ቅርጥስ አድርገን እንዲቀለን ለማጠብ ቀልጠስ እያደረግን ከተን በጨው ትንሽ እንዘፈዝፋለን። ሰላጣችንን በደንብ አድርገን ዘፍዝፈን እናጥበዋለን። በደንብ ቆሻሻ እስከሚወጣ ድረስ እናጥበዋለን ማለት ነው። እሁድ ቀለል ያለ ሳላድ ከሩዝ ጋር የምትበሉት ጾምም ስለሆነ ከሽሮም ጋር ሊሆን ይችላል የምትበሉት ሳላድ ከፈለጋችሁ እቺን ቆንጆዬ ቀላል ሳላድ መስራት ትችላላችሁ ማለት ነው። ያጠነፈፈን በደንብ እናጥበዋለን በተደጋጋሚ። ጨዋን መዘፍዘፋችን ሞር ውስጡ ያለውን ቆሻሻ እንዲያወጣልን ይረዳናል ማለት ነው። እንደምታዩት ሽንኩርቴን ስለከተፍኩኝ ኔክስት የምንቀጥለው ወደ ቲማቲም ነው። አቆራረጣችን የሚሆነው በቁመቱ ሳይሆን እንደዚህ በሬክታንግል አይነት አቆራረጥ ነገሮች ጫፍ እናወጣታለን። ፊላችን ያስቸግራል። በትናንሹ እንቆርጠዋለን። የምንጠቀመው ቲማቲም ሞር የሆነ ያልበሰለ አይነት ነገር ቢሆን ጥሩ ነው። ለምን ስንቆርጠው እንዳይደፈለጥ ዳይስ ነው የሚባለው። መክተፍ ይሄ መንከታተፍ ዳይስ ነው የሚመስለኝ የሚባለው። እንደዚህ እናደርጋለን። ይሄ ብቀይር ይሻላል። ይሄን ቆርጠናል። ቲማቲማችንን እንጠቀማቸው ኢንግሪዲየንቶች አንድ ላይ አድርገን እናስቀምጣለን። በቁመቱ ነው ቅርጹ እንዲያምር ማለት ነው። በጣም በቀጫጭን ስለዚህ አከፋፈፋችሁ እንደዚህ በቁመቱ ይሆንና እሱን ደግሞ እዚህ ጋር እናደርጋታለን። ሰላጣ እኮ ነው። ሰላጣ ተሰርቶ አያድርም። አባቴ እንደምታዩት እንደዚህ ነው። ማገዝ ሳይሆን ህብረት አንድ ለዩቲዩብ ተመልካቾች ነው። ስለዚህ ኔክስት ደግሞ ካሮታችንን ቶሎ እንመለጣለን ጊዜ ስለሌለ አክቹሊ እኔ ካሮት በመላጫ አልችልም።
እንደዚህ ማለት ነው። እኔ ደግሞ ጥቁር እንጀራ እያገርኩ ነበር። ሰየች ቆይ ካሮት ናጥበለው። ያው ካሮት ላይ ጥራት ጥሩ እንደሆነ ታውቃላችሁ ማለት ነበር። ካሮቱን በመፈቅፈቂያችን ማለት ነው። መፈቅፈቂያው ሲፈቀፍቅ ይኸውላችሁ እንዴ አንዴ ነው የሚያጠበቁ ምትሱ ጥሩ ነው እንደሱ ለካሮቱ ማለት ነው። ሶ እንደዛ እናደርጋታለን። ይሄ በስመ አብ ማደር ነው። በጣም አሁን መቀንጠሳችን እንጀምራለን። መቀንጠስ ሳይሆን አክቹሊ መክተፍ ብትከተፍ ጥሩ ነው ብዬ ነው የማስበው። ሲከተፍ ነው አሪፍ የሚሆነው። ሲቀነጠስም አሪፍ ነው፣ ግን አሁን ሲከተፍ አሪፍ ይመስለኛል። I don't like cats. I'm not a cat person. This? Would you? They don't like you either? But I'm still in third day. No need to smell it. Oh yes. Guys. እናቴ ተጣጣር ስለምትል ወያንቺማ እኔ ነኝ ማውርድላት ጨርቅ ያው አውረድኩልሽ ተባራ መሰረት አደርሽ ኢንግሪዲየንቶቻችንን ጨርሰናል። እዚህ ጋር እንግዲህ ቅድም አላሳያችሁም፣ ግን እህቴ ዳቦዎቹን ሮስት አድርጋለች። እንትን ስላይስ ዳቦ ትገዙና ምጣዳችሁ ላይ ወይም መጥበሻችሁ ላይ ሮስት ታደርጉታላችሁ ማለት ነው። እስቲ ገይ ላይ የቀረጽኩት ሮስት ነው ሮስት ያ እውነታን ቶስት እናደርጋለን። ቶስት እናደርጋለን ምጣድ ላይ ወይም እንትን ላይ ማለት ነው። የረሳሁት ነገር ዝኪኒ ማስገባት ትንሽ ነው ቆንጆ። ከዛ ቃሪያ ስለዚህ በአጠቃላይ ያሉት ኢንግሪዲየንቶች ላሳያችሁ። ቲማቲም አለ፣ ጥቅል ጎመን አለን፣ ኩከምበር አለን፣ ካሮት አለን፣ ሽንኩርት፣ ቃሪያ። እነዚህ ሶሱን ለመስራት የሚያስፈልገን አቮካዶ፣ አችቶ፣ ሎሚ። ያው አችቶ ካለ ሎሚ ላያስፈልግ ይችላል፣ ግን ለማንኛውም ቁንዶ በርበሬ፣ ጨው፣ ትንሽ ስዊትነስ እንዲኖረው ስኳር፣ ነጭ ሽንኩርት፣ ከዛ ትንሽዬ እኔ የምጠቀመው ይሄ የጥብስ ቅጠል ዱቄት ትንሽ ነው የማደርገው። እሱ ቀንሼዋለሁ። ሶሱን አንድ ላይ ሚክስ እናደርጋለን ማለት ነው። ሶ አቮካዶችንን መጀመሪያ እንቆርጣለን። ደስ የሚለው ምንም ቆሻሻ የሌለው አቮካዶ ነው የገዛሁት። ሶ እሱን ቆሻሻ መጣያችን ሂሳብ ውስጥ ግባን መጠላትና ቅርፍ አድርገን በደንብ ቆዳው እስኪቀር ድረስ ቅርፍ አድርገን እንከታለን ማለት ነው። የቀሩትን ኢንግሪዲየንቶች አደርጋለሁ። ትንሽዬ ግማሽ ምንድነው እንደዚህ ግማሽ የምትሆን አችቶ አደርጋለሁ።
ምክንያቱም አትክልት ስንበላ ጊዜ አችቶ ወይ ሎሚ ራሱ አንዱን እንትን ነው የምጠቀመው። ፍሬዎቹን ማውጣት አለብን፣ ምክንያቱም በኋላ ፍሬዎቹ እንዳይገኙብን ማለት ነው። ዛሬ ቆንጆ በርበሬ ትንሽ ማለት ነው። ጨው ትንሽ፣ ስኳር ትንሽ፣ ሁሉንም ከዚህ በኋላ ያሉትን ትንሽ ትንሽ እናደርጋለን። ነጭ ሽንኩርትም ትንሽ ነው ማለት ነው። ትንሽ ወፈር ስላለ ውሃ አድርጌ ትንሽ አቀጥነዋለሁ። ምክንያቱም አንደኛ መዳረስ አለበት፣ እንደዚህ ደግሞ ወፍሮ አይዳረስም። እንግዲህ እንደምታዩት ምግባችንን አቀራርበናል። ይሄ ምንድነው ማየ? ሽምብራሳ ይኸውላችሁ፣ ቆንጆ ሽምብራሳ ወጥ ነው። እዚችኛዋስ ብዙ ሰው ይሄን ምግብ የሚያውቀው አይመስለኝም። አባጮማ ይባላል። በጣም የሚጣፍጥ፣ በተለይ እናቴ ስትሰራው በጣም የሚጣፍጥ ምግብ ነው። ይሄ ቆንጆ የጾም ምስር ነው፣ ምስር ክክ። ይሄስ አተር ክክ ነው። ዋው በጣም ነው የሚያምረው። እሺ ቺዝ አዚፋ ይባላል። ይሄም ቆንጆ ምግብ ነው። ይሄ የሱፍ ፍትፍት ነው፣ ቀዝቃዛ ሱፍ። እዚች ጋር ቆንጆ ሩዝ አለ እንደምታዩት። ዋው እንግዲህ እናቴ በጣም ባለሙያ ናት። እንደምታዩት በሷ ነው የወጣሁት። ምስር ድፍን ምስር አልጫ ነው። እቺ ሽሮ ናት፣ ማስቀሮ ሽሮ። ጾም ስለሆነ ያው የጾም ቫራይቲ ለመፍጠር እቺን እንግዲህ አይታችኋል ማን እንደሰራው። እንደዚህ የሚያምር ከለሩ ምኑም የሚያምር ቺፕስ የተጠባበሰ ነገር ነው። እዚህ ጋር ባህላዊ ምግባችን ምንድነው? ስልጆ እዚህ ጋር እንዳትደፋ ትንሽ ከፋ እናርጋት። በአጠቃላይ ይሄን ምግብ በሙሉ የሰራችሁ የሴት እመቤት ብያታለሁ፣ ወይም ወይዘሮ አይናለም እሸቴ ትባላለች። እንግዲህ እናቴ ናት። ይቅርታ ስብሰባ ላይ ናችሁ? እሺ በጣም ነው የምታምሩት።